ሰላም እንዴት ናችሁ የፋኖስ ቤተሰቦች ዛሬ ደግሞ በአዲስ ቪዲዮ መተናል ለዛሬ የምናነሳው ርዕስ ስለ ዩቲዩብ ቋንቋዎች ይሆናል ማለት ነው ዩቲዩብ ላይ ብዙ ሰዎች እየተሳተፋችሁ ትገኛላችሁ እንዲሁም ደግሞ አዲስ ጀማሪዎች ልትኖሩ ትችላላችሁ ስለዚህ በተደጋጋሚ እዚህ ፕላትፎርም ላይ የምንሰማቸውን አንድ ቃላቶችን በደንብ አድርገን በዛሬው ቪዲዮ እንመለከታለን ማለት ነው ዩቲዩብ የተመሰረተው በ2005 ሲሆን በ3 የቀድሞ የፔፓል ሰራተኞች የተመሰረተ ነው ይሄንንም ለምን መሰረቱ ብለን ስንመለከት ደግሞ ከዩቲዩብ በፊት የነበሩ ብዙ ቪዲዮ ማሰራጫ ፕላትፎርሞች ነበሩ እነ ቪሞ እነ ሜታ ካፌ እነ ዴሊ ሞሽንን የመሳሰሉ በጣም በሰዓቱ ተወዳጅነት የነበራቸው ፕላትፎርሞች ነበሩ እነዛ ፕላትፎርሞች ግን ቪዲዮ አፕሎድ ስታረጉ በጣም ይዘገያሉ እንዲሁም ደግሞ ቀላል የሆኑ ቪዲዮዎችን እነዛ ፕላትፎርሞች ላይ ሼር ማድረግ አትችሉም ነበር ማለት ነው ስለዚህ ተደራሽነታቸው እንኳን ዓለም ላይ እጅግ በጣም ውስን ከመሆኑ የተነሳ ለመላው ዓለም የሚበቁ ፕላትፎርሞች አልነበሩም ስለዚህ ይሄንን ችግር የተረዱት ሶስቱ ጓደኛ ማቾች መጡና ዩቲዩብ ብለው እጅግ በጣም ቀላል የሆነ ዘመናዊ እንዲሁም ደግሞ ለአጠቃቀም ምቹ የሆነ አንድን ፕላትፎርም ለኛ አበረከቱልን ዛሬ ደግሞ ይሄው 21 አመት ሙሉ እየተጠቀምነው እዚህ ደርሰናል ማለት ነው ዩቲዩብ ላይ የተለቀቀው የመጀመሪያው ቪዲዮ ከሶስቱ መስራች አንዱ በሆነው ሲሆን ርዕሱ ሚ አደዙ ነው Cool thing about these guys is that they have really long fronts, and that's cool. And that's pretty much all there is to say. ስለዚህ እናንተም ወስናችሁ እዚህ ዩቲዩብ ስፔስ ላይ መምጣት ከፈለጋችሁ እነዚህን ወርዶች ወይም ደግሞ እነዚህን ቃላቶች ማወቅ አለባችሁ ብለን የተወሰኑትን አሰናድተናል የቀረ አለ ወይም ደግሞ ይሄ ምንድነው ካላችሁ ደግሞ ኮሜንት ስር ላይ ማሳወቅ ትችላላችሁ ዩቲዩብ ላይ በጣም በተደጋጋሚ ልንሰማው የምንችለው አንዱ ቃል RPM የምንለው ነው RPM ማለት ደግሞ revenue per mile ሲሆን የዩቲዩብ ገበያችንን የሚወስን ቃል ነው ማለት ነው ስለዚህ ይሄ ማለት በ1000 ቪው ምን ያህል ይከፈለናል የሚለውን የሚመልስልን RPM ነው ማለት ነው ይሄ RPMማችን ደግሞ በብዙ ነገሮች አፌክት ይደረጋል የመጀመሪያው የምመርጠው ኒች ነው የምመርጠው ኒች ሲባል አብዛኛው የዓለም ህዝብ በአንድ ላይ ተስማምቶ ሊያየው የሚፈልገው ሊሰማው የሚፈልጋቸው ኒቾች አሉ ስለ ፋይናንስ ሊሆን ይችላል ስለ ጤና ሊሆን ይችላል እንዲሁም ስለ ክሪፕቶ ከረንሲዎች ሊሆን ይችላል እነዚህ አብዛኛው ሰው መስማት ስለሚፈልግ ቁጭ ብሎ ይከታተላቸዋል ስለዚህ ብዙ ኦዲየንስ ባገኛችሁ ቁጥር ደግሞ ብዙ ተከፋይ የሆናችሁ ትመጣላችሁ ሌላኛው ነገር ደግሞ ኦዲየንስ ካንትሪ ነው ይሄንን ቪዲዮ የናንተን ቪዲዮ የሚያየው ሰው ከየትኛው አካባቢ ነው ወይም ደግሞ ከየትኛው ሀገር ነው የሚለው ራሱ RPMማችንን አፌክት ያደርገዋል ማለት ነው ለምሳሌ ከአሜሪካ ሲሆን ከኢሮፕ ሲሆንና ከዚሁ ከኢትዮጵያና ከተለያዩ የአፍሪካ ሀገራቶች ሲሆን አነስተኛ የሆነ RPMዎችን እያገኘን እንመጣለን ማለት ነው ምክንያቱም በእነዛ አካባቢዎች ላይ ያሉ ድርጅቶች ናቸው ማስታወቂያ እንዲነገርላቸው በእናንተ ቪዲዮ ላይ ከዩቲዩብ ጋር አግሪመንት ፈጥረው የሚመጡት ማለት ነው ሌላኛው ደግሞ ዌች ታይም ነው አንድ ቪዲዮ ረጅም በታየ ቁጥር ረጅም የሆነ RPM ይኖረዋል ማለት ነው ይሄ ማለት ምን ማለት መሰላችሁ የ10 ደቂቃ ቪዲዮ ለቃችሁና የ2 ደቂቃ ቪዲዮ ለቃችሁ በእነዚህ ቪዲዮዎች መካከል የሚመጡት ማስታወቂያዎች የተለያዩ ናቸው በ2 ደቂቃ ቪዲዮዎች ውስጥ ምናልባት አንዴ ወይ ሁለቴ ማስታወቂያዎች ሊመጡ ሲችሉ በ10 ደቂቃና 31 ሰዓት በሚረዝሙ ቪዲዮዎች ግን እጅግ በጣም የተደጋገሙ ማስታወቂያዎች ይመጣሉ ማለት ነው ስለዚህ ያ ቪዲዮ 1000 በታየ ቁጥር የምናገኘው ገንዘባችንም እንደዛው መጠን እየተለያየ ይመጣል ማለት ነው ሌላኛውና ሁለተኛው ደግሞ CPM ሲሆን CPM ደግሞ ኮስት ፐር ማይል ብለን እንጠራዋለን ማለት ነው ይሄ ማለት ደግሞ አንዳንድ ድርጅቶች ወይም ደግሞ ማስታወቂያቸው ዩቲዩብ ላይ እንዲነገር የሚፈልጉ ድርጅቶች ለዩቲዩብ ካምፓኒ ወይም ደግሞ ለጎግል የሚከፍሉት ብር ማለት ነው ስለዚህ እነሱ በ1000 ቪው $10 ይሆናል ከካምፓኒው ጋር የሚስማሙት እኛ ደግሞ ሜቢ ካምፓኒው የራሱን የሆነ ማርጂን ፕሮፊት ቀንሶ $6 $4 $3 እንዲሁም ደግሞ $1 ልንቀበል እንችላለን ቅድም እንዳልኳችሁ ይሄ CPM ራሱ በተለያዩ ነገሮች አፌክት ይደረጋል ማለት ነው ለምሳሌ ኒች ነው ኒች ሁለቱንም RPMማችንም CPMማችንም ይመርጣል ማለት ነው ለምሳሌ ብዙ ድርጅቶች ፋይናንስ ላይ የሚሰሩ ከሆነ ፋይናንስ ተኮር በሆኑ ዩቲዩብ ቻናሎች ላይ ነው ማስታወቂያ እንዲነገርላቸው የሚፈልጉት ሆስፒታሎች ከሆኑ ደግሞ ጤና ተኮር የሆኑ ዩቲዩብ ቻናሎች ላይ ነው ማስታወቂያ እንዲነገርላቸው የሚፈልጉት ማለት ነው ስለዚህ ብዙ ድርጅቶች ስለራሳቸው የሚወራበት ቦታ ላይ ስለሆነ ብራቸውን ፈሰስ ማድረግ የሚፈልጉት እናንተም የምታገኙት ወይም ደግሞ ያ ካምፓኒ ወደ እናንተ ጋር እንዲመጣ የሚያደርግ ነገር ላይ መስራት አለባችሁ ማለት ነው ሌላው ደግሞ የአድቨርታይዘር ዲማንድ ሲሆን ደግሞ ይሄ
ያንን ፕሮዳክት ወይም ደግሞ ያንን ማስታወቂያ እናንተ ጋር እንዲያስተዋውቅ የሚመጣው ሰው ዩቲዩብ ላይ ማስታወቂያ ለማስነገር እጅግ በጣም ጉጉ መሆን ደግሞ ወይም ደግሞ በማስታወቂያው ኢፌክቲቭነስ ማመን አለበት ማለት ነው።